أكبر الله أكبر ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በመርዳትና በመደገፍ ሊሆን ይገባል ሲሉ የቦረና ወረዳ እስልምና ምክር ቤት ፕሬዝዳንት ሀጂ ነስሩ አብዱል ከሪም ገለጹ። 1447ኛው የኢድ አልፈጥር በዓል በሶላትና ሃይማኖቱ በሚያዘው በተለያዩ ሃይማኖታዊ ስርዓቶች በመካነ ሰላም ከተማ በድምቀት ተከብሯል። የቦረና ወረዳ እስልምና ምክር ቤት ፕሬዝዳንት ሀጂ ነስሩ አብዱል ከሪም የኢድ አልፈጥር በዓል ከታላቁ የረመዳን ወር በኋላ በእስልምና እምነት ተከታዮች ዘንድ የሚከበር የምስጋና፣ የመተሳሰብ፣ የመደጋገፍ በዓል ነው ብለዋል። የእምነቱ ተከታዮች በረመዳን ወር ያሳዩትን በጎ ተግባር በማጠናከር የተቸገሩትን ወገኖች በመርዳትና በመደገፍ በዓሉን ማሳለፍ ይገባል ሲሉም ገልጸዋል። ሙስሊሙ ማህበረሰብ ሰላም እንዲመጣም አብዝቶ ወደ ፈጣሪው ዱዓ ማድረግ እንደሚገባውም ነው ያሳሰቡት። የመካነ ሰላም ከተማ አስተዳደር ተቀዳሚ ምክትል ዋና ከንቲባ አቶ መላኩ አያሌው በበዓሉ ላይ ተገኝተው ባስተላለፉት መልእክት የኢድ አልፈጥር በዓል የእምነቱ ተከታዮች በድምቀት የሚያከብሩት ዓለም አቀፍ የአደባባይ በዓል መሆኑን ገልጸዋል። በዓሉ የበጎነት፣ የምስጋና፣ የወንድማማችነትና የእህትማማችነት ጎልተው የሚታይበት ነው ብለዋል። ከተማ አስተዳደሩ ከተማዋን ለማልማት እየሰራ እንደሚገኝ የገለጹት ከንቲባው በከተማዋ የተጀመሩ ልማቶች ተጠናክረው እንዲቀጥሉ ሰላምና ልማትን መደገፍ እንደሚገባውም አስገንዝበዋል።